አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንደተለመደው ያ ሁል ጊዜ እንደምለው መጀመሪያ ሰብስክራይብ አድርጉኝ ባካችሁ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ በተለይ ማለት ነው። ምክንያቱም አይጎዳም። በቃ ሰብስክራይብ አድርጎ ማለፍ ቪዲዮን እንኳን ባታጫውቱት ሰብስክራይብ አድርጎ ማለፍ አይጎዳም። ሰብስክራይብ አድርጉኝ። ዛሬ ይዤ የመጣሁት አንድ ራሴ ጭንቅላቴ ላይ የሚመላለስ ጥያቄ አለ፣ ሁሌም ማለት ነው። ጭንቅላቴ ላይ እንደዚህ ይመላለሳል ሁሌም። እስቲ ማን ነው እንደኔ ሀገር መግባት የሚፈራ? አገር ገብቶ መኖር የሚፈራ እንደኔ ማን ነው? እርግጠኛ ነኝ ብዙ እህቶቻችን ጋር ይኖራል ብዬ አስባለሁ ይሄን ሀሳብ ማለት ነው። አንዴ ከሀገር ከወጡ በኋላ በጣም ከባድ ነው ለመመለስ። እንዳወጣት መመለሱ ከባድ ነው። እንዳወጣታችን አይደለም አመላለሳችን ይከብዳል። እኔ በእርግጥ ገብቼ ማይቼው ስለተመለስኩኝ ይሆናል ከአንድ ሁለቴ አላቅም። በአሁኑ ሰዓት ላይ በጣም ለመግባት እፈራለሁ። በጣም ከምፈራቸው ነገሮች አገር ገብቶ መኖር በጣም ነው እየፈራሁት ያለሁት ማለት ነው። በእርግጥ ነጊያችን አላህ ነው የሚያውቀው። ነጊያችን ምን እንደሚሆን አላህ ነው የሚያውቀው። እኛ ምንም የምናውቀው ነገር የለም። ለነገ ማደራችንም አናውቅም እኮ። በእርግጥ እኛ ያው ሰዎች ለነገ ለአመት ምናምን እናስባለን እንጂ ነገ እንኑር ወይም እንሙት የምናውቀው ነገር የለም። በእርግጥ ላኪን ያሳስበናል፣ እንደ ሰውኛ ያሳስበናል። እና እኔ አገር ገብቶ መኖር እፈልጋለሁ። ምክንያቱም ምንድነው እንደዚህ ሊያስፈራኝ የቻለው ነገር ያኔ ትቼው የወጣሁት ህይወት ተመልሼ እንዳልኖረው ነው የምፈራው። ያ ነው ትቼው የወጣሁትን ህይወት ተመልሼ ያ ህይወት እንዳልኖር ነው በቃ የኔ እንትን ነው ይሄ የኔ። ብዙዎቻችን ያው እናሳልፋለን በብዙዎቻችን በጣም በብዙ መከራ የምንወጣ ልጆች አለን። በጣም ብዙ መከራዎች አይተን ምናምን የምንመጣ አረብ ሀገር የምንመጣ ልጆች አለን። ከስንት አንዶች ከቤተሰብ ጋር ኖሮ ምናምን ራሱን ለመቻል የሚወጣ ሊኖር ይችላል። ግን አብዛኞቻችን የቤተሰባችን ችግርና የራሳችን ችግር አይተን ነው አረብ ሀገር የምንወጣ ማለት ነው። ያን ችግር ተመልሶ ላለመኖር ወደዛ መመለስ ያስጠላናል። በቃ ይደብረኛል። ያኔ ኑሮ እዛ ሄጄ ኑሮ የምኖር አይመስለኝም። ምክንያቱም ምንድነው እኔ አንደኛ ያው እንደነገርኳችሁ ትቼው የወጣሁት ህይወት ነው ተመልሼ እንዳልኖረው። ሁለተኛ ምናልባት ያኔ ከነበርኩበት ነገር አሁን እሻላለሁ። ትቼ ከወጣሁት ኖሮ አሁን እሻላለሁኝ። ግን ምንድነው አሁን ሄጄ ህይወት ጀምሬ እንደገና ደግሞ ይሁን በቃ ለራሴ የምለው ስራ ጀምሬ እንደው ስራው ያኔ ያለኝ ብር ጨርሳለሁ። እዛ ከሄድኩኝ በኋላ ያጠራቀምኩት ብር ሊኖር ይችላል። ከዛ ያን ብር አጠራቅማለሁ። ያጠራቀምኩትን ጨርሼ ይሆናል ያኔ ስራ ልሰራበታል፣ ስራ ላይ አውዬው ይሆናል። ከዛ በኋላ እንደው አላህ አይበለውና እንደ አጋጣሚ ሆኖ አሁን የጀመርኩት ስራ ቢከስርብኝ ምንድነው እምሆነው? እንደገና ተመልሼ ሰው ሀገር ነው ወይ መጥቼ የምሰራው? ድጋሚ ልሰደድ ነው ወይ? ግን አላህ ነው የሚያውቀው እኮ መጨረሻችን እኮ አላህ ከጀርባችን ምን እንዳስቀመጠልን አላህ ነው የሚያውቀው። ያው ግን የኔ ተፍኪሬ ነው በቃ ይሄ ምንድነው የምሆነው? ያኔ ሄጄ ነገራቶች ባይሳኩልኝ ድጋሚ ወደ ሰው ሀገር ነው የምመለሰው የሚል ነገር ሀሳብ ስለሚኖርብኝ በቃ ሀገር መመለስ በቃ እንደ ጦር ነው የምፈራው፣ እንደ ጦር ማለት ነው። ኢንሻአላህ እንግዲህ አላህ ነው የሚያውቀው መጨረሻችን፣ አላህ ነው የሚያውቀው። እኛ የሁላችንም ህይወት አላህ ያስተካክልልን። በጣም በተለይ የመዳም ቅመሞች አላህ መጨረሻችን ያስተካክልልን። እኔ ቪዲዮ ሲበዛ አልወድም። ሰብስክራይብ አድርጉኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።